የሐራም መንገዶችን በአጠቃላይ ቆፍሮ ፈልጎ ደስታ አጣ። መጨረሻ ደስታ የሚገኘት ማለ ራሱን ህይወቱን በራሱ እጅ ማጥፋት ደስታ ከተገኘ ብሎ ኤሌክትሪክ ይጨብጣል። በኤሌክትሪክ ኃይል ለመሞት ማለት ነው። ራሱን ጥልቅ ጉድጓድ ውስጥ ይከታል። እንደዚሁም ደግሞ አንቆ ይገላል፣ በስለት ይወጋል፣ ይገላል። ምን ፍለጋ? ደስታ። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። አውሮፖችን ብትመለከቱ በቅንጦት ላይ የደረሱ ናቸው። ቁጥር 1 አሜሪካን፣ ሌሎቹም አውሮፓ ሀገራት የሰው በራሳቸው እጅ የሚያጠፉ ቁጥር የሚበዛው እነሱ ላይ ነው። አፍሪካ ላይ አይደለም፣ ሚስኪኑ ድህነቱ ላይ አይደለም። በሀብት ላይ ደርሰናል ብለው ደስታን ፈልገው ግብረ ሰዶምን ፈጽመው ምን ብለው መጨረሻ ደስታ ደስ የሚል ህይወት የሚባለው ቪላ ቤት ላይ ስለኖሩ የብዙ ፎቆች ባለቤት ስለሆኑ የፈለጉትን ያክል ብር ስለቆጠሩ የፈለጉትን አይነት ምግብ ስለተመገቡ ሳይሆን ደስታ የሚገኘው ደስታ ልብ ሰላም ሲሆን ነው የሚገኘው። ልብ ሰላም የሚሆነው ደግሞ ሰላሙን ሲያገኝ ነው። የልብ ሰላሙ በተውሂድ አላህን በመውደድ አላህን በመፍራት በአላህ ብቻ በመብቃቃት። ታዲያ ትክክለኛ እውነተኛ ቋሚ ደስታ የፈለገ ሰው የሚያገኘው በአላህ በማመን በተውሂድና መልካም ስራን በመስራት ተውሂድን በሚገባ የተረዳ ልብ ውስጥ ያሰፈረ የሞላ ሰው ሁሌ በህይወቱ ተረጋግቶ መኖር ይችላል። የተለያዩ የሚረብሹ የሚያሸብሩ ነገሮች እንኳ በበዙበት ዘመንና ሀገር ላይ ቢኖር እሱ ይረጋጋል። በኢማኑ ልክ በተውሂዱ ልክ አላህ ሰላም ይሰጠዋል። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن ይላል አላህ ተባረከ ወተዓላ። እነዚያ ያመኑ በአላህ ብቸኝነት ያመኑ ኢማናቸውን እምነታቸውን በሽርክ ያልቀላቀሉ ያልበከሉ እነሱ የተሟላ ሰላም አለላቸው፣ መረጋጋት አለላቸው ይላል። ሳትደሰቱ እንዳትሞቱ። በዚህች አጭር የዱንያ ቆይታችን ውስጥ ብዙዎቻችን የምንኖረው ለነገ በመስጋት ወይም በትላንት ትዝታ በመቆጨት ነው። ነገር ግን እውነተኛው የሙእሚን ህይወት ደስታ ሊሆን ይገባል። ምክንያቱም ደስታ በገንዘብ ብዛት ወይም በስልጣን ላይ ሳይሆን በአላህ ሱብሓነሁ ወተዓላ ውሳኔ መርካትና እሱም በመውሳት ውስጥ የሚገኝ ረቂቅ ስጦታ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ አላህንም በማውሳት ልቦች ይረካሉ። ንቁ፣ አላህን በማውሳት ልቦች ይረካሉ። እንደ ሙስሊም እንኳን ወንድማችን የሆነ ነገር ላይ ደርሶ ስናየው ማሻአላህ ስንለው ውስጣችን ምንድነው እያሰበ ያለው? Are we eating our heart? እያኘክን ነው? ልባችን እያኘክን ነው ማሻአላህ እያልን ያለ ነው ወይስ በትክክል የሱ ስኬት የኔ ስኬት ነው፣ እሰይ እንኳን ተሳካለ አልহামዱሊላህ ማሻአላህ እሱ ከፍ ሲል እኔ ዝቅ አልኩ ብለን እያሰብን ነው ወይ? እሺ በኢንዲቪጁዋልም በማህበረሰብም ደረጃ እንደ ሀገርም በጣም መጠንቀቅ ያለብን ስሜት ነው። እነዚህ ስሜቶች ናቸው አክሽን የሚወልዱት። ይሄው እኮ ነው ያየነው እኮ ይሄንን ነው። ስንት ታሪክ አሳልፈናል አይደል እንዴ? ይሄ ሁሉ ታሪካችን ከየት መጣ? ለሰዎች ካለን እይታ እኮ ነው። ሳትደሰቱ እንዳትሞቱ ስንል እነዚህ ነጥቦች ልብ እንበል። አንደኛ፣ ባላችሁ ነገር ሁሉ አመስግኑ። የሌላችሁን ነገር በመመኘት ካላችሁ ነገር ላይ ደስታችሁን አትጡ። ጤና፣ እስልምናና ቤተሰብ ትልቅ ጸጋዎች ናቸው። አመስጋኝ ልብ ሁሌም ደስተኛ ነው። ሰው ቢበደለን ውጫዊ አካላችን ነው የሚበድለው፣ አካላችን ነው የሚበድለው ይጎዳው፣ ገንዘባችንን ነው የሚጎዳው። ሰው ግን ራሱን ሲበድል የሚበድለው ነፍሱን ነው። አንድ ያለችው ነፍሱ። የሰው ልጅ ነፍሱ ከአይኑም ከእጁም ከእግሩም ከንብረቱም በላይ ናት። ገንዘብ ይተካል፣ አካል ይታከማል። ትልቁ በደል ነፍስን መበደል። ነፍሳችንን የምንበድለው ከማንም በላይ እኛ ራሳችን ነን። በምን? አላህ የከለከለንን በመዳፈር። ሰዎች አካላዊ ጥቃት አድርሰውብን ከምንጎዳው በላይ ወንጀል ስንሰራ ነፍሳችን ትጎዳለች። ከአላህ ጋር ያለን ግንኙነት ይበላሻል። አላህ በተከበረው ቃሉ ቁርአን ውስጥ ያለ ረጅም መሐላ ምሎ የነገረን እውነታም ይሄ ነው። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ቁርአን ላይ የተለያዩ የመሐላ አይነቶች አሉ።
ቁርአን ውስጥ ካሉ መሐላዎች ሁሉ ረጅሙ መሐላ የተማለው የነፍስን ጉዳይ ለመግለጽ ነው። የነፍስን ጉዳይ ሁኔታ ለማሳሰብ ነው። ብዙ መሐላዎችም ብሎ መጨረሻ ላይ አላህ ምን አለ? ቀድ አፍለሐ መን ዘካሃ፣ ነፍሱን ያጠራት ያጸዳት ሰው የጠበቃት የተንከባከባት ሰው ዳነ፣ ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያዋረዳት ሰው ደግሞ ከሰረ፣ አፈረ፣ ተዋረደ ይላል። ቁርአን ውስጥ ከፋቲሃ እስከ ሱረቱ ናስ በንቀራ ብናገላብጥ የነፍስን ጉዳይ ለመንገር ከተማለው የበለጠ ረጅም ተደጋጋሚ መሐላ የለም። አንድ መሐላ፣ ሁለት መሐላ፣ ሶስት መሐላ እናገኛለን ለአንድ ለትልቅ ጉዳይ ሁለት ሶስቴ ይምላል አላህ። ግን 10 አካባቢ መሐላዎችን ብሎ አላህ የነገረን ነገር ቢኖር ምንድነው? ነፍሱን ያጸዳት ሰው ዳነ፣ ትልቅ ሰው ሆነ፣ ያሰበው ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያረከሳት ሰው ደግሞ ከሰረ፣ ተዋረደ ይላል። ነፍስ በምንድን ነው የምትቆሸው፣ የምታንሰው፣ የምትዋረደው? በወንጀል ነው፣ አላህን በማስቆጣት። ነፍስ በምንድን ነው የምትጠራው፣ የምትጸዳው፣ የምታድገው ከተባለ ደግሞ አላህን ተባረከ ወተዓላ በመታዘዝ መልእክተኛውን በመታዘዝ ኸይር ስራ በመስራት ከወንጀል በመራቅ ነው። ስለዚህ በ12ቱም ወራት ዓመቱን ሙሉ እድሜ ልካችንን ማለት ነው ከእናታችን ሆድ ወተን ከዱንያ ወተን ቀብር እስክንገባ ድረስ ወንጀልን ልንርቅ ልንጠነቀቅ ይገባናል። ወንጀል ዱንያንም አኼራንም ያበላሻል፣ ቀልብን ያደርጋል፣ ርዝቅን ያጠባል፣ አካልን ያደክማል፣ ልብን አእምሮን በአግባቡ ስራውን እንዳይሰራ ያደርገዋል። የኢማንን ኑር ፊት ሰውነት እንዲያጣ ያደርጋል። የሰው ልጅ ኸይር ስራ በሰራ ቁጥር ከወንጀል በራቀ ቁጥር አእምሮው ይበስላል፣ ልቡ ጤነኛ ይሆናል፣ አኼራን አሻግሮ ማየት ይችላል። የሰው ልጅ ወንጀል ሲሰራ ወንጀል ሲደራርብ ሲደጋግም ደግሞ አቅሉ ይታወራል፣ ልቡ ይበላሻል፣ አኼራን አሻግሮ ማየት አይችልም። ምትፈርሰዋን ዱንያን እየገነባ እያሳመረ ዘላለማውያን አኼራውን ወና ያደርጋል፣ ባዶ ያደርጋል። ይሄን የሚጋርደው አኼራን አሻግሮ እንዳያዩ ለአኼራ ይበልጥ እንዳይጨነቁ የሚያደርገው ወንጀል። አካልም ይደክማል፣ ይሰንፋል። ወንጀል በበዛ ቁጥር የሰው ልጆች ኸይር ስራ መስራት ዳገት መውጣት ይመስላቸዋል። ሶላትን በአግባቡ መስገድ ይከብዳቸዋል። ሰደቃ ለመስጠት እጃቸው ወደ ኪሳቸው አልገባም ይላቸዋል። መላሳቸው ለዚክር አልንቀሳቀስም ይላቸዋል። ስለዚህ ወንጀል አካልን ያደክማል፣ ልብን ያደክማል፣ የልብ አይንን ያሳውራል፣ ለአኼራ እንዳይነሳሱ ያደርጋል። ወንጀል ሲደጋገም ደግሞ ይለመዳል፣ ይወደዳል። የሰው ልጅ ወንጀልን ደግሞ ደጋግሞ ሲሰራ ሰውነት ወንጀሉን ይለምደዋል፣ ከመልመድ ከፍ ብሎ ይወደዋል። ይህ ደግሞ እንዳይቶብቱ በር ይዘጋል። ሳያቅድ ሳያስብ ወንጀል ላይ የወደቀ ሰው ቶሎ ተውበት የማድረግ እድሉ ሰፊ ነው። ወንጀልን የዕለት ተዕለት ስራው ያደረገ ልማዱ ያደረገ ሰው ወንጀል ከሰውነቱ ጋር ይዋሃዳል፣ ይላመዳል። ተውበት ማድረግ እጅግ በጣም ለሱ ከባድ ይሆናል። ሲበዛ የዕለት ተዕለት ስራ ሲሆን የዕለት ተዕለት ንግድ ሲሆን ደግሞ የአላህን እርግማን ያስከትላል፣ የመላእክቶችን እርግማን ያስከትላል። ወንጀል የሚሰሩ አላህና መልእክተኛው የከለከሉትን ሆን ብለው የሚዳፈሩ አላህ ይረግማቸዋል። ሁለተኛ፣ ለአላህ ውሳኔ እጅ ስጡ። የሆነው ነገር ሁሉ በአላህ ፍቃድ መሆኑን ማመን ትልቅ ሰላም ይሰጣል። ቢሆን ኖሮ የሚለውን የሰይጣን በር ዝጉና አልሐምዱሊላህ በማለት የውስጥ ረፍት አግኙ። ሶስተኛ፣ ቂም አትያዙ። ልባችሁን በሰዎች ጥላቻና ቂም አታጥብቡ። ይቅር ባይነት ለሌላው ሰው የምታደርጉት ስጦታ ሳይሆን ለራሳችሁ የምትሰጡት የሰላም ዋስትና ነው። አራተኛ፣ ዛሬ ኑሩ። ሞት መቼ እንደሚመጣ አናቅም። ስለዚህ ዛሬውኑ ፈገግ በሉ፣ ዛሬውኑ መልካም ስራ ስሩ፣ ዛሬውኑ ለቤተሰባችሁ ፍቅር ስጡ። ደስታ ማለት ችግር አለመኖር ሳይሆን በችግር ውስጥም ሆኖ ረቢን ማመስገን ብቻ ነው። አላህ ዘንድ ስንመለስ በሰራነው መልካም ስራ ተደስተን በጌታችን ምህረት ተስፋ አድርገንና በውሳኔው ረክተን ለመሄድ ዛሬውኑ ደስተኛ ለመሆንን ወስን። መን ካነ ዩሪዱ አልዓጅለተ ቅርብ የሆነችዋን ፈጣኗን ዱንያን የፈለገ አጀልና ለሁ ፊሃ ማ ነሻእ ለሱ ከዱንያ እኛ የፈለግነውን ያክል ልንሰጠው እንችላለን። ያውም ዱንያን ለፈለገ ሁሉ ሳይሆን እኛ ለፈለግነው ሰው የፈለግነውን ያክል ልንሰጥ እንችላለን። ነገር ግን ثم جعلنا له جهنم يصلاها مذموما مدحورا ብሏል አላህ ተባረከ ወተዓላ። ኋላ ላይ ግን ጀሃነምን የሱ መግቢያ መጠበሻ እናደርጋታለን፣ የተወገዘ የተዋረደ ሆኖ ይገባል ብሏል አላህ ተባረከ ወተዓላ። አኺራን ቸላ ከማለት ጋር
ሸሪዓን ከመጻረር ጋር ዱንያን መሰብሰብ አኺራ ላይ ከፍተኛ ቅጣትን ያስከትላል። ثم لتسألن يومئذ عن النعيم ብሎና አላህ ተባረከ ወተዓላ። በሐራም በሹብሃ የመጣው ቀርቶ በሐላሉን ከየመጣው አላህ ዘንድ ያስጠይቃል። ዱንያ ሐላሏ ሒሳብና ምርመራን ያስከትላል፣ ሐራሟ ደግሞ ቅጣትን ያስከትላል። እስኪገኝ ድረስ ዱንያ ላይ የሚያለፋ ከተጠቀሙት በኋላ አኺራ የሚያስጠይቅ ጸጋ ሊያጓጓን አይገባም። እያንዳንዱ ዱንያ ላይ የቆየና ከዱንያ የተጠቀመ ሰው የነበረህን ንብረት ከየት አመጣኸው፣ ምን ላይ አዋልከው ተብሎ ይጠየቃል አኺራ ላይ። አርቆ የሚያስብ የዱንያን ጠፊነት የሚያቅ ጭንቀቱና ሩጫው ለአኺራ ነው። ሁሉም አይነት ሰው ዱንያ ላይ መሽቀዳደሙና ለሷ መሞቱ ዱንያን ቸላ እንድንላት እንድንንቃት ሊያደርገን ይገባል። ለዚህ ነው ገጣሚው سأترك حبها من غير بغض ولكن لكثرة الشركاء فيه إذا وقع الذباب على طعام رفعت يدي ونفسي تشتهيه وتجتنب الأسود ورود ماء إذا كان الكلاب يلغن فيه يعني دنيان ሳልጠላት ተዋታለሁ። ነገር ግን እሷ ላይ የሚጋሩኝ ሰዎች ስለበዙ ራሴን ከፍ በማድረግ አንድ ምግብ ላይ ወይም መጠጥ ላይ ዝንብ ካረፈበት ከምግቡ ላይ እጄን አነሳለሁ፣ መብላቱን አቆማለሁኝ። ነፍሴ ብትፈልገውም አንበሳዎች ውሃ አይጠጡም፣ ውሻዎች ሲጠጡት ታዩአል። ሀከዛ ሙእምን ራሱን ከፍ ሊያደርግ ነገ ጥሎት የሚሄደውን ዱንያ እየሰበሰበ አኺራን ከማፍረስና ባዶ ከማድረግ ሊጠነቀቅ ይገባል። ለአዱንያ ስንቶች አበዱ ብሎ ሊያብድ ሐራም የሆነውን ነገር ሊዳፈር ሶላቱን ሊረሳ ዝምድናውን ሊቆርጥ አይገባው። አስታውሱ፣ ትልቅ ደስታ አላህን አውቆ ማምለክ ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ደግሞ ሁለተኛ ቻናል ከፍተናል። እዛ ላይም ቪዲዮ እየለቀቅን ነው። ሁለተኛውንም ቻናል እንዲሁም ደግሞ የቴሌግራም ሊንካችንን ኮሜንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። እስልምና ያልዳሰሰ ህይወት ተጨባጭ የለም። እንኳን ሌላ ቢድዓ ሊጨምርበት ያለውንም ሰርታ ጨርሰው እስላም ውስጥ ያለው መስጊድ ስትለው ስተድ የሚባል ዚክር አለ። ምን ትላለህ? አላሁመ ጀዐል ፊ ቀልቢ ኑራ፣ ጌታዬ አላህ ከቀልቤ ላይ ኑር አድርግ። ወፊ ሊሳኒ ኑራ፣ ምላሴም ላይ ወጀዐል ፊ ሰምዒ ኑራ፣ ከጆሮ ከማዳመጫዬ ላይ ኑር አድርግ። ወጀዐል ፊ በሰሪ ኑራ፣ አይኔ ላይ ኑር አድርግ። ወጀዐል ሚን ኸልፊ ኑራ ወሚን አማሚ ኑራ፣ ከፊቴ ከኋላዬ ኑር አድርግ አላህ። ወጀዐል ሚን ፈውቂ ኑራ ወሚን ተሕቲ ኑራ፣ ከበላይ ከበታች ኑር አድርግ ያ አላህ። اللهم أعطيني نورا، نور ستين. اللهم اجعلني نورا، أني راسي نور أدرجي. وده مسجد سديا وراه دلهم تدو. إني يالكنو. إذا كان لما أدرس هنا سوي سبسكرايب ما رجعت رسول.